Kasongo ye Mumbali nanga Kasongo mbona wewe Songa libala oh ye Kasongo mbona wewe Mumbali nanga God have mercy upon us. Hela. ሄሎ ሳኒዬ የኔ አባት። አቤት ማን ልበል? ቅጣው ነኝ ሳኒዬ ያወከኝ? ቅጣው አላወኩም። እንደውም ባለፈው በፍጥነት ስታሽከረክር የቀጣው ትራፊክ እንዴ ከተኜ አንተ ነህ እንዴ? እንዴ ለባክህ አለሁልህ ሳሚዬ። ምን ነው ጠፋህ እኮ? ተው እንጂ ጠፋሁብህ። በጣም እንጂ አስጨነቅከኝ። አይ ቅጥዬ አስጨነቅኩህ አይደል? ምን እባክህ ትንሽ እኮ እግሬን ወለምዶኝ ቤት ተኝቼ ነው። እኔን የወልምመኝ ሳሚዬ ምን ነካብኝ? ካልሆነ አንድ ሁለት ትክል ይዤ መጥቼ ልጠይቅህ እንዲህ መግዣ ብሩን ላክልኝና። ኧረ ይሻላል ችግር የለውም። ይኸው ቅቅልማ አሁን ሚስቴ ሰርቃብኝ እየበላሁ ነው የማወራ። ኧረ እባክህ መረቅ አለው እንዴ? መረጥ ቢሉ መረቅ መሰለህ? ሆዴን አስቾክም እንትን አይ አሪፍ ነው። እና እኔማ መንጃ ፈቃድን ልመልስልህ ብዬ ነበር የደወልኩት። አይ እስኪ ጥጣፉን አልከፈልኩም። ሄጄ ልክፈልና በዛው ወስዳለሁ ብዬ እኮ። ኧረ እንዲህ እግርህን ተሰብረህማ አትሰጣይ። ወይኔ ልክፈልልህ ብሩን ላክልኝና አካውንቴን ልላክልህ። ማለት የምላከውን ሳሚዬ ቲክቶክ አንልህ መቼም የንግድ ባንክ ነው እንጂ። የንግድ ባንክ የአቢሲኒያም ከሆናለኝ ወይስ ዳሽን ይሻላል? የዘመን ባንክ የለ? ችግር የለውም አሁን እከፍታለሁ። ይክፈት አቦ። ምን አልከኝ? አይ ተወው ዛሬ እጅ እከፍላለሁ። አንተ ምን አለ እኔ ብከፍልልህ? ችግር የለውም እንግዲህ ያታስ። አይ እንግዲህ ላክልኝ ብያለሁ ልክፈልልህ። እንዴት በድድ ነው እንዴ? እንግዲህ እኔ አታስጨንቀኝ። ለራሴ ቅቅር ካየሁ 2 ሳምንት ሞላኝ። እና እኔ ምን ላርግ? አሃ እንዴት ምን ላርግ ትልኛለህ? ያወቀው ክፉኛ ስለሚደኝ አለክስ ነው ዲጭራሽ። አንተ ሰውዬ እኮ እኔን ተማምነህ ነው ቢስራ የጀመርከው። እንደውም አሁን ክፍለ ሀገር ልሄድ ነው። ከዚህ በኋላ አታገኘኝ። ምን? እንዴት? መቼ? እንዲህ ማጉዳት ሰራኝማ። አንተን ተማምኜ እኮ እቁብ ጀምሬያለሁ። የመድኃኒዓለም ያን ሳላውቀው 2 ቤተሰብ እያስተዳደርኩ ነው። ኧረ ሳሚዬ ቢያንስ አንድ ቅቅል እንኳን ጋብዘኝ። አንተ ከሄድክ ጀምሮ እኮ ቅቅል የሚባል ነገር አይቼ አላውቅም። ተው እንጂ በቃ ካልሆነ የበቆሎ ቅቅል ሞክራ። ሚጡ ወይ የት ሄደሽ ነው? እንጂ የ15 ብር ካርድ ቶሎ ይዘሽ ነሽ። እሺ 15 ብር? አዎ እንዳትቆይ። መጣሽ? ባለ 15 የለም። ታዲያ ባለ ስንት ነው ያለው? ባለ 10 እና ባለ 5 እኮ። አንድ ባለ 10 አንድ ባለ 5 ግዣ። ታዲያ እሺ ቶሎ በይ ቸኩያለሁ። በእናትህ ምንድነው አመት የምትፈጀው? እቺ በእናታችሁ እንዴ ምን ሆነሽ? ባለ 10 አልቋል አለኝ። ታዲያ 3 ባለ 5 አገዥም? እሺ ኧረ ወይኔ ኧረ እቺ ነፈዝ የሆነች ንፍዝ ያለች ልጅ ልኬ እንደው መከራ በላለሁ። እድሜ ልክ ትፈጃ። ደግሞ የት አለሽ? ባለ 15 መጥቷል። ናኦል አቤት። ካርድ ገዝተና ባለ ስንት? ባለ 25 ቶሎ በል። እሺ ያ አንተ ናኦል አቤት። ምን አደረግከው? ምኑን? ካርዱን ነዋ። ካርዱ ምን ሆነ? አልሞላለ። ምን አድርገኸው ነው እንዴ? ምን አድርገዋለሁ ታዲያ? አሁን አንዴ ገዝቼ መጣሁት። አላውቅልህም። ምን ካመልሰው? ወዴት ካመጣህበት ቶሎ በል። አይቀበልኝም። ኧረ ቆይ ደግመሽ ሞክሪው። ደግሜ ልሞክረው። ና አይቀበልህማ ይሄ ውሻ። ካርዱ ገባ። 5 ብር ብቻ ነው የገባው ከ25 ብር ውስጥ። ይሄ ልጅ 20 ብሬን በላው። በጣም ጥሩ። ና ምንድነው ያስኮ? ደግሞ ቅመማ ምናምን ነገር ጀመርክ እንዴ? እቺ ነው ይኸውልህ፣ አፍዝዝ አደንዝዝ ትባላለች። ያ መሰሪ አስቼ ከጓደኞቹ ጋር ተመሳጥሮ ቁማር በልቶኛል። ወይኔ ያጠቡሃ ወይኔ። ቅድም እሱ ነው ተመሳጥሮ ነው የሚበላኝ። እዚህ በእጄ እንዳልበላ እንዳልጠጣ እዚህ ቤት እንዳልኖረ ይቆሻሻ። ይኸውልህ ዱቄት ነገር ናት። እሱ ሲመጣ ባላስነቀ ቀስ ስትልና ዱቄቱን አፉ ላይ ከዛ ድንዝዝ ሲል ብሩን ከውስጡ እንበለዋለን። ኮሚሽን ይታሰበላል። ኧረ አባዬ ይሄ ነገር ግን የሆነ ሳይድ ኢፌክት ምናምን ነገር እንዳይኖረው። ሳይድ ኢፌክት ምናምን እንዳትዝረከረክ። በቃ ጠንቀቅ ብለህ አድርግ። ኧረ አዬ በቃ ችግር የለውም። ቆይ እጄ ይጥለዋል። ምንድነው ኮሎኔል እንደዛ በረህ የመጣው? ግን እኔማ ምን አረጋለሁ? ተመሳጥራችሁ በላችሁኝ እንጂ አንተማ በጣም ሰው ስታገኝ በቃ ጭራህን ትቆላለህ። አየሁ እኮ አንተማ። ኧረ ዝም በል በእናትህ። አንተ ሁሌ ታለቃቅሳለህ፣ ታፋፍራለህ እንዴ? ይሄ ጨዋታ አይደል እንዴ? ኧረ ዝም በል። እኔ ልቀምር ካልኩ ካንተ ጭራቅ ነኝ። እሺ 10 እጥፍ
ሰውየው መጥቷል ተነሳ አይዞ አዎ ተነሳ እታያለሁ ነቃ በል ነቃ ስንት ነው አንድ ሁለተኛው ነው ወይኔ ልጄ ሲሶ ነው ኧረ አንተ ልጅ ነቃ በል ሰውየው መጥቷል በቃ ያዝ ዱቄቱን ያዝ ና እንዳትሳሳት ነግሬሃለሁ አሁን ዝም ብያለሁ ድጋሚ እንዳታጠፋ ና መጣ ኖር በእግዚአብሔር እዚህ ኮይኖች ዕቃ እያስተካከልኩ ነበር አይ ጥሩ አድርገሃል ናንቺ አባዬ ኪሱን ፈልግ ጥዬው የለ እንዴ ና ኧረ አንተ ልጅ እባክህን ያስቻለው ነኝ ኧረ ሙዳት ያዝብናትና አባዬ እንዴ ቁማር በልቶኛል ያልከው አንተ አይደል እንዴ አባዬ እንዴ አሃ ለኔ ነበር የተመሳጠራችሁት የኔው ጉር ነው ሳትቀድሙኝማ መቅደም አለብኝ አንተ ውሻ እስቲ ቺን ሽቶ ለሰው ስጦታ ልሰጣት ነው እስቲ ቼክ አድርግልኝ እስቲ ሽቶ ነው እስቲ አምጣው ለሴት ነው አይደል ለሴት ነው የገዛው ለሴት ነው እና ለወንድ ይሰጣል እንዴ አባዬ ደግሞ ምንድነው ይሄው እንደፈራሁት ደግሞ ለወንድ ይለኛል ለኔ ብገዛልኝ አትጸድቅም ከኔ ትራንስፖርት 5-10 እያልክ ትቀበላለህ ለሷ ሲሆን ከቀበርክበት ታውጣለህ አንተ በሆነ የገቢ ምንጭ አለው የለውም እንዴ ግማሽ ነው ወይኔ ከሌባ ላይ ይሆናል የገዛው ከሌባ ላይ አያረገውም ከሌባ ላይ ነው እና እሱማ ወይኔ ኮረኔል ሰው እዛ 400-500 ታሪክ ይሰራል ገና አንተ አንድ ሴት ለመጥበስ ሽቶና ውሃ ትቀላቅላለህ አይደል ወይኔ ኮረኔል ወይኔ በስመ አብ ደሞ ያወራል እንዴ አንተ በእኛ ጊዜ እኮ ለሰርፕራይዝ እንዴት እንደምንጨነቅ እንደነበረ እንዴ ያኔ ራሱ እናትን ሰርፕራይዝ ላረጋት ለሊት ተነስቼ 12 ሰዓት ለማይን ሳራ ተነስቼ አዲስ ያልተላጠ ማርሰዲስ በሯ ላይ ቆሜ ሄለው የኔ ድኩላ ወጣ በስቲ የሆነ ነገር በር ላይ ቆሟል ብዬ ነበር ሰርፕራይዝ ማረጋት ማርሰዲስ እንዳጥብልህ ነው ኧረ እባክህን ሰውዬ ኧረ እባክህ አትቦትረፍ አንድ ቀን ምን አደረገኝ መሰለህ ነይ ስጦታ ልስጥሽ ብሎ ጠራኝ ቆየሁብህ አይደለ ምንድነው ውዴ ምንድነው ጎዳና ተዳዳሪ ሆንኩኝ እኮ ወይ በጣም ይቅርታ በእናትህ አባቴ እኮ አላስወጣም ብሎኝ ነው አሁንም በስንት መከራ መሰለኝ የመጣሁት በእንግዲህ ዛሬ እራት በልተን ቁርስ ደግመን ነው የምንለያየው ወይ አይሆንም በእውነት አይሆንም በጣም ይቆጣኛል አሁንም መሄድ አለብኝ አረ ውዴ ኧረ ተይ እኔ ላንቺ ስለ ማስቲሽ መሳብ እኮ ነው የቀረኝ ጎዳና ወጣው ባይሆን ሌላ ቀን ቀጠሮ ይዘን እንጫወታለን አሁንም ዕቃ ልስጥሽ ስላልከኝ አንቺን ከደበረሽ በቃ ምንም ማድረግ አይቻልም ችግር የለም ምርጥ ቃናት ያዣተ ስጦታ እሺ በጣም አመሰግናለሁ እሺ በጣም አንተ ልዩ ሰው ነህ በእውነት ጠንቀቅ በይ ደግሞ ሰፈራችሁ ማጅራት መቼ ምናምን ካለ ጠንቀቅ በይ አደገኛ ቃን ምን ያን ያህል ጫን ያለ ነገር ነው እንዴ እና ላንቺ ያልሆነ እኔ ላንቺ ያልሆንኩኝ በእንግዲህ ደበቅ አድርገሽ ይዘሽ ግቢ ወደ ቤት ኧረ ደብቄ ነው የሚይዘው ወድሻለሁ እኔ ቮልስዋገን እሺ ቻው በቃ እናወራለን እሺ ሌላ ቀን እስቲ ሰውዬ ምን ይሆን የሰጠኝ እንደዛ ተጠንቀቂለት ያለኝ ነገር እቺ ምን ቅባት አቮካዶ ወይኔ ውሻ ጭራሽ ተቀበለው ወይኔ ጓንጉል ወይኔ እኔ አጣልኩት አናቴ ደረቃልኩት የቆሻሻ ሁለተኛ ያገኙ መስሎታል ኧረ አባዬ ዛሬ ምን እሺ ነው ተመሰገብክ ምርጡ ገበታ እንደፈራሁት እኛ ላይ ትሬሊንግ እያረክ ነው በቃ ጨረስክ ሰው ሁሉ እንዳንተ በቃ ሴት ብቻ የሚያበስል ነው አይደል የሚመስል እኛ እኮ ኩኪንግ ያደግንበት ነው አንተ እንደውም ይኸው አሁን ልወጣ ነበር ግን እጄን ቀምሼ ነው የምወጣው እጄን ሳልቀምስማ አልወጣም እጄን ና ላሰው ብላውና ሂድ አንቺ እኔ ላንተ ሰርቼ ላበላ መስሎ ነው ስማ አንድ ወዳጅ አለ እዛ የሆነች መድኃኒት ነገር ሰጥቶኛል እሷን ከምግብ ጋር ቀላቅሎ የበላ ሰው አሉ ሚስጥር የለም እንዳለ ዝግዝግ አድርጎ ነው የሚናገሩ አሉ የታዲያ ሁሉ ፕሮሰስ ለኔ ምን አስፈልጋ አባዬ እኔ ካንተ የምደብቀው ነገር አለ እንዴ ነገር የለው ሁሉንም ነገር ማል አንተ እንዲሁ ቀዳዳ ነህ በቂጠን ባፈም እኩል ነው የምታወራው እናት አሁን ትመጣለች ሰሞኑን ትንሽ ጥርጣሬ ነገር አለብኝ እና ይሄን ትብላና በቃ ትናገር በቃ እቺ ነው የምንሰራው አይ ኧረ ያሳስብ ስማኝ ለሷ ለብቻዋ ከሰጧት ስለምጠረጥር አብሬ ሰጣቸዋለሁ አንተ በቀኝ እጅ ያለውን ትወስዳለህ
እኔ በቀኝ ያለውን ነው የምወስደው። በቀኝ ግራውን ብላ። እሺ የኔ ጀግና ግራውን ብላና እንደባለፈው ጉድ ሰራኝ። እሺ አረ ምንም እንዳታስብ። እንግዲህ ነግሬሃለሁ፣ ተናግሬሃለሁ። እንዴት ዋላችሁ? እንዴት ዋላችሁ? አንተ አባቴ የለም እንዴ? በስሏል 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 ይላል እንዴ? እንዴ ዛሬ በስተርጅና እንዴት ኩሽና ታዩት? ባኮት ኮሎኔል የምግብ የውስጥ ደዌ ስፔሻሊስት ያዙ። ምሳ ደረሰ። ምንድነው የምትንቀጠቀጡት እንዴ? ቀኙን አምጣው እንጂ አባዬ። እንዴ ማን ነው ቀኝ? እንዴ ቀኝ አምጣው አምጣው። እንደውም እኔ ቀኙን ነው በለው። አምጣው አምጣው አምጣው። እሺ ተንቀጠቀጣችሁ እኮ በጣም እንዴ። በል ብላ 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 እንጂ እና ምግቡ እንዴት ነው? ወደዳችሁት? ቆንጆ ነው ግን ማስቲካ ይጎለዋል። ማስቲካ? የምን ማስቲካ? እንዴ አባያማ እንዴ ፓፕዬ እኮ ነው የመጣው። አፌ ቤት ቢሸታቸው አምጣውና በልቼ ልግባ። ዲዘርት እኮ ነው። ውሻ ወይ ይሄ ሊያሰማኝ ነው ዛሬ፣ ይሄ ሊያሰማኝ ነው ወይ? ጭራሽ እኔን ትቆጣለህ አባዬ። ከማዬ ሚስጥር ለመስማት መድኃኒት ልትሰጣት አልነበር? አሁን መድኃኒት ልትሰጣት አልነበር? ምን? እኔም በመድኃኒት ልደፈኝ? አልሞት አልኩ። በነገር አቃጠልከኝ። አልሞት አልኩ አይደል? አውቆ ነው እንዳትሰሚ ደንዝዞ ነው እሱ። እባክሽን። ሰላም፣ እንዴት ናችሁ? አስቼ መጣህ? ግባ። እስቲ ጉድ እየሰማን ነው። ግባ። ወይኔ አስቼ መጣህ? ግባ። ዛሬ ማዬ ብቻዋን አይደለችም። አባዬ አለ። ተበላህ በቃ። ብቻዋን መስላ ነበር አይመጣው